ጤና ይስጥልኝ ዋሽንግተን ዲሲ ከሚገኘው የኢሳት ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ምናላቸው ስማቸው ነኝ። ወደ ዝርዝሩ እናልፋለን። በተባበሩት መንግስታት የአሜሪካ አምባሳደር ሳማንታ ፓወር የኢትዮጵያ መንግስት ለእስር የዳረጋቸውን ሁሉንም የፖለቲካ እስረኞች በአስቸኳይ እንዲፈታ ጥሪ ያቀረቡ። ለእስር የተዳረጉና በተለያዩ ሀገራት የሚገኙ የፖለቲካ እስረኞች እንዲፈቱ አሜሪካ የከፈተችውን ዘመቻ በማስተባበር ላይ የሚገኙት አምባሳደሯ ሳማንታ ፓወር ኢትዮጵያ ለእስር የዳረገቻቸውን የፖለቲካ እስረኞች በመፍታት የሀገሪቱ ዜጎች በህገ መንግስቱ የተቀመጡ መብቶቻቸው እንዲከበሩ አሳስበዋል። ለእስር ከተዳረጉ አንደኛ ዓመት የሞላቸው አቶ በቀለ ገርባን ጨምሮ በርካታ የፖለቲካ ሰዎች በእስር ላይ ይገኛሉ። ከኢትዮጵያ በተጨማሪ ግብጽና ጋምቢያ ለእስር የዳረጓቸውን የፖለቲካ እስረኞች እንዲፈቱም አሜሪካ በዘመቻዋ ጠይቃለች። ከአፍሪካውያኑ ሀገራት በተጨማሪ አዘርባይጃን፣ ሶሪያ፣ ዩክሬን፣ ቬኔዙዌላ፣ ኢራን፣ ቻይናና ኩባ ተመሳሳይ እርምጃዎች እንዲወስዱ በመካሄድ ላይ ባለው የአሜሪካ ዘመቻ መጠቀሳቸውን አፍሪካ ኒውስ ዘግቧል። የአሜሪካ ውጭ ጉዳይ ሚኒስቴር የአስቸኳይ ጊዜ አዋጁን ጥሰዋል ተብለው ለእስር የተዳረጉት የዶክተር መረራ ጉዲና ጉዳይ አሳስቦት እንደሚገኝና ድርጊቱንም በቅርበት እየተከታተለ እንደሆነ በቅርቡ መግለጹ ይታወሳል። ዜጎች ወደ ኢትዮጵያ ከመጓዝ እንዲቆጠቡ ተደጋጋሚ ማሳሰቢያን ስታወጣ የቆየችው አሜሪካ ባለፈው ሳምንት የሰብአዊ መብት ልኡካን ወደ አዲስ አበባ በመላክ በጉዳዩ ዙሪያ ምክክር ማካሄዱ አይዘነጋም። በኢትዮጵያ መንግስት በኩል ግን ከአስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩ 10,000 የሚጠጉ ዜጎች አይደገምም በሚል ስልጣናቸውን ጨርሰው ተለቀዋል ከማለት ውጪ ታዋቂ ፖለቲከኞችንና ጋዜጠኞችን እስካሁን ለመልቀቅ ፈቃደኛ አልሆነም። በኢትዮጵያ በህገወጥ መንገድ ከየመን ተይዘው ወደ አዲስ አበባ የተወሰዱት የአቶ አንዳርጋቸው ጽጌ ቤተሰቦች የእንግሊዝ መንግስት እርሳቸውን ለማስለቀቅ ግፊቱን አጠናክሮ እንዲቀጥል በድጋሚ መጠየቃቸውን ዘ ጋርዲያን ጋዜጣ ገለጸ። የአቶ አንዳርጋቸው ቤተሰቦች በተለይም ምናብ የተባለችው ልጃቸው ከአባቴ ጋር ለሶስተኛ ጊዜ የገና በዓልን ባለማክበሬ ከፍተኛ ሀዘን ተሰምቶኛል ማለቷን ጋዜጣው ዘግቧል። አባቴ ሲያዝ 7 ዓመቴ ነበር። አሁን እድሜ 10 ዓመት ሊሆን ነው። እናም ያለ አባት እያደግኩ መሆኑን ሳስብ ሀዘን ይሰማኛል ማለቷን ዘ ጋርዲያን አስነብቧል። አባቷ ከ2 ዓመታት በፊት በህወሓት ኢህአዴግ በሚመራው አገዛዝና በየመን መንግስት የደህንነት ኃይሎች ትብብር ከሰንዓ ታግተው ወደ ኢትዮጵያ የተወሰዱት አቶ አንዳርጋቸው ጽጌ እንዲለቀቁ ግፊት ለማድረግ የእንግሊዝ ፓርላማ በጉዳዩ ላይ ሰሞኑን መወያየቱ ይታወሳል። የፓርላማ አባላቱ አቶ አንዳርጋቸው ጽጌን የኢትዮጵያ መንግስት በአስቸኳይ እንዲለቅ ጥሪ ማቅረቡንና ግፊቱን አጠናክሮ መቀጠሉን ዘገባዎች አመልክተዋል። የአቶ አንዳርጋቸው ባለቤትም ሆነ ልጆቹ ግን የእንግሊዝ መንግስት እርሳቸውን ለማስለቀቅ ጠንካራ እርምጃ አልወሰደም ሲሉ ቅሬታቸውን በተደጋጋሚ ማቅረባቸውን ዘ ጋርዲያን ጋዜጣ ዘግቧል። ሪፕሪቭ የተባለው በእንግሊዝ የሚገኘው የሰብአዊ መብት ተሟጋች በበኩሉ አቶ አንዳርጋቸው ጽጌ በኢትዮጵያ እስር ቤት ሰቆቃ እየተፈጸመባቸው ሊሆን እንደሚችልና ያለምንም የህግ ሂደት እስካሁን ድረስ ታጉሮ መቆየታቸው ማብቃት ይኖርበታል ሲል ቅሬታውን አሰምቷል። በእንግሊዝ የፓርላማ አባላት ሳይቀር ተቃውሞ እየደረሰበት ያለው የብሪታንያ የውጭ ጉዳይ ሚኒስቴር ግን አቶ አንዳርጋቸው ጽጌ ጉዳያቸው በህግ እንዲታይ እንዲሁም ተንከባካቢና አማካሪ እንዲጎበኛቸው ጥረት ሲያደርግ መቆየቱን እየገለጸ ይገኛል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የግብጽ ተቋማት የተቃዋሚ ቡድኖችን ይረዳሉ ሲሉ እንደገና መወንጀላቸውን በሀገሪቱ የሚታተመው ዴይሊ ኒውስ ዘገበ። ጠቅላይ ሚኒስትር ኃይለማርያም የግብጽ ተቋማት ኢትዮጵያን ለማተራመስ የተቃዋሚ ቡድኖችን ይረዳሉ ሲሉ እንደገና ክስ ያቀረቡት አልሙቅላባ በተባለ የአልጀዚራ ፕሮግራም ላይ ጥያቄ ቀርቦላቸው ሲመልሱ ነው። እንደ አቶ ኃይለማርያም ገለጻ የግብጽ ተቋማት የኢትዮጵያን አሸባሪዎች በማስጠጋትና ገንዘብ በመደገፍ እየረዱ ይገኛሉ። አቶ ኃይለማርያም ግብጽ እንደ ኦሮሞ ነጻነት ግንባር ያሉ አሸባሪ ቡድኖችን በመርዳቷ ኢትዮጵያ ለአለመረጋጋቷ ምክንያት ነው ማለታቸውን አልጀዚራን ጠቅሶ ዴይሊ ኒውስ ዘግቧል። የትኞቹ የግብጽ ተቋማት የኢትዮጵያን ተቃዋሚዎች ይረዳሉ ተብሎ አቶ ኃይለማርያም ቢጠየቁ ግን በስም ስለሚታወቁ መጥቀስ አልፈለግም ማለታቸውን ዴይሊ ኒውስ ዘግቧል።
የግብጽ መንግስት ከኢትዮጵያ በተደጋጋሚ የሚቀርበውን ውንጀላ ሲያስተባብል መቆየቱ ቢታወቅም አቶ ኃይለ ማርያም ለሀገሪቱ መንግስት በጉዳዩ ላይ አፋጣኝ ምላሽ እንደሚፈልጉ መግለጻቸውን ቀጥለዋል። አቶ ኃይለ ማርያም በኢትዮጵያ የተቀሰቀሰውን ህዝባዊ ተቃውሞ አንዴ መልካም አስተዳደር ችግር፣ ሌላ ጊዜ የወጣቶች ስራ አጥነት፣ ሲያሻቸው ደግሞ የአመራር ብቃት ማነስ ሲሉ መቆየታቸው ይታወሳል። በኢትዮጵያ የተከሰተው ህዝባዊ ተቃውሞ በሀገሪቱ ካለው የአንድ ብሔር የበላይነትና አድሏዊ አስተዳደር ጋር የተያያዘ መሆኑንና የስርዓት ለውጥ ማስፈለጉን ተቃዋሚዎች በተደጋጋሚ ሲገልጹ ቆይተዋል። በመጨረሻም ከምድር አንስቶ 3 ቢሊዮን የብርሃን ዓመት ርቀት ላይ 6 የሬዲዮ ሞገድ ፍንጣቂዎች መታየታቸው ከሌላ ያልታወቁ አካላት ግንኙነት ለማድረግ እየሞከሩ ሊሆን እንደሚችል ግምት ማሳደሩን ዴይሊ ሜል ተመራማሪዎችን ጠቅሶ ዘገበ። ከዚህ ቀደምም 11 የሬዲዮ ሞገድ ፍንጣቂዎች ከተመሳሳይ ራቅ ያለ ስፍራ ላይ መታየታቸውንና የዚህ የኃይል ምንጭ ምን እንደሆነ አለመታወቁንም ዘገባው አመልክቷል። የሬዲዮ ሞገዶቹ ፍንጣቂዎች ሞንትሪያል በሚገኘው የኤምሲጊል ዩኒቨርሲቲ ተመራማሪዎች መገኘታቸውን ለማወቅ ተችሏል። በምዕራብ ቨርጂኒያ ግዛት በተተከለው ግዙፍ ቴሌስኮፕ የታዩት የሬዲዮ ሞገድ ፍንጣቂዎች ምናልባትም ከሌሎች ህይወት ካላቸው ፍጡራን የተላከ ሊሆን እንደሚችልና ከመሬት ጋር ግንኙነት ለማድረግ እየሞከሩ ሊሆን እንደሚችል መላምትን አሳድሯል። ተመራማሪዎቹ በግዙፉ ቴሌስኮፕ በጥልቅ ውሃ ውስጥ እጅግ ከጠለቀ ስፍራ በተደጋጋሚ ማየታቸው ትኩረታቸውን እየሳበ በመምጣቱን ዴይሊ ሜል ዘግቧል። ስትከታተሉ የቆያችሁት የኢሳት የዕለቱ ዜና ይሄው ነበር። ምናላቸው ስማቸው ነኝ። በደህና ቆዩ። ለእስር የዳረጓቸውን የፖለቲካ እስረኞች እንዲፈቱም አሜሪካ በዘመቻዋ ጠይቃለች። ከአፍሪካውያኑ ሀገራት በተጨማሪ አዘርባይጃን፣ ሶሪያ፣ ዩክሬን፣ ቬኔዙዌላ፣ ኢራን፣ ቻይናና ኩባ ተመሳሳይ እርምጃዎች እንዲወስዱ በመካሄድ ላይ ባለው የአሜሪካ ዘመቻ መጠቀሳቸውን አፍሪካ ኒውስ ዘግቧል። የአሜሪካ ውጭ ጉዳይ ሚኒስቴር የአስቸኳይ ጊዜ አዋጁን ጥሰዋል ተብለው ለእስር የተዳረጉት የዶክተር መረራ ጉዲና ጉዳይ አሳስቦት እንደሚገኝና ድርጊቱንም በቅርበት እየተከታተለ እንደሆነ በቅርቡ መግለጹ ይታወሳል። ዜጎች ወደ ኢትዮጵያ ከመጓዝ እንዲቆጠቡ ተደጋጋሚ ማሳሰቢያን ስታወጣ የቆየችው አሜሪካ ባለፈው ሳምንት የሰብአዊ መብት ልኡካን ወደ አዲስ አበባ በመላክ በጉዳዩ ዙሪያ ምክክር ማካሄዱ አይዘነጋም። በኢትዮጵያ መንግስት በኩል ግን ከአስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩ 10,000 የሚጠጉ ዜጎች አይደገምም በሚል ስልጣናቸውን ጨርሰው ተለቀዋል ከማለት ውጪ ታዋቂ ፖለቲከኞችንና ጋዜጠኞችን እስካሁን ጤና ይስጥልኝ። ዋሽንግተን ዲሲ ከሚገኘው የኢሳት ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ምናላቸው ስማቸው ነኝ። ወደ ዝርዝሩ እናልፋለን። በተባበሩት መንግስታት የአሜሪካ አምባሳደር ሳማንታ ፓወር የኢትዮጵያ መንግስት ለእስር የዳረጋቸውን ሁሉንም የፖለቲካ እስረኞች በአስቸኳይ እንዲፈታ ጥሪ ያቀረቡ። ለእስር የተዳረጉና በተለያዩ ሀገራት የሚገኙ የፖለቲካ እስረኞች እንዲፈቱ አሜሪካ የከፈተችውን ዘመቻ በማስተባበር ላይ የሚገኙት አምባሳደሯ ሳማንታ ፓወር ኢትዮጵያ ለእስር የዳረገቻቸውን የፖለቲካ እስረኞች በመፍታት የሀገሪቱ ዜጎች በህገ መንግስቱ የተቀመጡ መብቶቻቸው እንዲከበሩ አሳስበዋል። ለእስር ከተዳረጉ አንደኛ ዓመት የሞላቸው አቶ በቀለ ገርባን ጨምሮ በርካታ የፖለቲካ ሰዎች በእስር ላይ ይገኛሉ። ከኢትዮጵያ በተጨማሪ ግብጽና ጋምቢያ አባላቱ አቶ አንዳርጋቸው ጽጌን የኢትዮጵያ መንግስት በአስቸኳይ እንዲለቅ ጥሪ ማቅረቡንና ግፊቱን አጠናክሮ መቀጠሉን ዘገባዎች አመልክተዋል። የአቶ አንዳርጋቸው ባለቤትም ሆነ ልጆቹ ግን የእንግሊዝ መንግስት እርሳቸውን ለማስለቀቅ ጠንካራ እርምጃ አልወሰደም ሲሉ ቅሬታቸውን በተደጋጋሚ ማቅረባቸውን ዘጋርዲያን ጋዜጣ ዘግቧል። ሪፕሪቭ የተባለው በእንግሊዝ የሚገኘው የሰብአዊ መብት ተሟጋች በበኩሉ አቶ አንዳርጋቸው ጽጌ በኢትዮጵያ እስር ቤት ሰቆቃ እየተፈጸመባቸው ሊሆን እንደሚችልና ያለምንም የህግ ሂደት እስካሁን ድረስ ታጉሮ መቆየታቸው ማብቃት ይኖርበታል ሲል ቅሬታውን አሰምቷል። በእንግሊዝ የፓርላማ አባላት ሳይቀር ተቃውሞ እየደረሰበት ያለው የብሪታንያ የውጭ ጉዳይ ሚኒስቴር ግን አቶ አንዳርጋቸው ጽጌ ጉዳያቸው በህግ እንዲታይ እንዲሁም ተንከባካቢና አማካሪ እንዲጎበኛቸው ጥረት ሲያደርግ መቆየቱን እየገለጸ ይገኛል።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የግብጽ ተቋም ለመልቀቅ ፈቃደኛ አልሆነም። በኢትዮጵያ በህገወጥ መንገድ ከየመን ተይዘው ወደ አዲስ አበባ የተወሰዱት የአቶ አንዳርጋቸው ጽጌ ቤተሰቦች የእንግሊዝ መንግስት እርሳቸውን ለማስለቀቅ ግፊቱን አጠናክሮ እንዲቀጥል በድጋሚ መጠየቃቸውን ዘ ጋርዲያን ጋዜጣ ገለጸ። የአቶ አንዳርጋቸው ቤተሰቦች በተለይም ምናብ የተባለችው ልጃቸው ከአባቴ ጋር ለሶስተኛ ጊዜ የገና በዓልን ባለማክበሬ ከፍተኛ ሐዘን ተሰምቶኛል ማለቷን ጋዜጣው ዘግቧል። አባቴ ሲያዝ 7 ዓመቴ ነበር። አሁን እድሜ 10 ዓመት ሊሆን ነው። እናም ያለ አባት እያደኩ መሆኑን ሳስብ ሐዘን ይሰማኛል ማለቷን ዘ ጋርዲያን አስነብቧል። አባቷ ከ2 ዓመታት በፊት በህወሓት ኢህአዴግ በሚመራው አገዛዝና በየመን መንግስት የደህንነት ኃይሎች ትብብር ከሰንዓ ታግተው ወደ ኢትዮጵያ የተወሰዱት አቶ አንዳርጋቸው ጽጌ እንዲለቀቁ ግፊት ለማድረግ የእንግሊዝ ፓርላማ በጉዳዩ ላይ ሰሞኑን መወያየቱ ይታወሳል። የፓርላማት የተቃዋሚ ቡድኖችን ይረዳሉ ሲሉ እንደገና መወንጀላቸውን በሀገሪቱ የሚታተመው ዴይሊ ኒውስ ዘገበ። ጠቅላይ ሚኒስትር ኃይለማርያም የግብጽ ተቋማት ኢትዮጵያን ለማተራመስ የተቃዋሚ ቡድኖችን ይረዳሉ ሲሉ እንደገና ክስ ያቀረቡት አልሙቅላባ በተባለ የአልጀዚራ ፕሮግራም ላይ ጥያቄ ቀርቦላቸው ሲመልሱ ነው። እንደ አቶ ኃይለማርያም ገለጻ የግብጽ ተቋማት የኢትዮጵያን አሸባሪዎች በማስጠጋትና ገንዘብ በመደገፍ እየረዱ ይገኛሉ። አቶ ኃይለማርያም ግብጽ እንደ ኦሮሞ ነጻነት ግንባር ያሉ አሸባሪ ቡድኖችን በመርዳቷ ኢትዮጵያ ለአለመረጋጋቷ ምክንያት ነው ማለታቸውን አልጀዚራን ጠቅሶ ዴይሊ ኒውስ ዘግቧል። የትኞቹ የግብጽ ተቋማት የኢትዮጵያን ተቃዋሚዎች ይረዳሉ ተብሎ አቶ ኃይለማርያም ቢጠየቁ ግን በስም ስለሚታወቁ መጥቀስ አልፈለግም ማለታቸውን ዴይሊ ኒውስ ዘግቧል። የግብጽ መንግስት ከኢትዮጵያ በተደጋጋሚ የሚቀርበውን ውንጀላ ሲያስተባብል መቆየቱ ቢታወቅም አቶ ኃይለማርያም ለሀገሪቱ መንግስት በጉዳዩ ላይ